ምክንያት አይደለም እኮ ወራዳ ነክ የምልህ እኮ ያለ ምክንያት አይደለም አንተ ጭንቅላት ዛሬም ነገም ራሱ ብትሰራ ሰው አትሆንም አይገርም እንደገና ብትሰራ ራሱ ሰው አትሆንም ደጋግመህ ቢሰሩክ ራሱ ሰው አትሆንም ሰው እንደማትሆን ተደርገህ ተፈጥረሃል አንተ ተተነፍሳለህ ትባላለህ እንዳሳማ ይሄ ነው እንጂ ምንም ነገር ለሰውነት ያልተፈጠርክ ልጆች ይሄን ብቻ እነኚህ ብቻ አይደለም ዘላለም የወለድካቸው ልጆች ነው የካድከው እኮ ሙሉ የወለድካቸው በሙሉ ነው የካድከው በሱዳን ያሉት በኢትዮጵያ ያሉትም በሙሉ ነው የካድከው ካጂ አየክ ዝም ብሎ ተወለዱ እንጂ ይላል ዝም ብሎ ተወለዱ እንጂ እግዚአብሔር አምላክ ይካድ እግዚአብሔር በህይወት ዘመንህ እንደተከዳክ ትኖራለህ የወለዳቸውን በሙሉ ነው የካድከው እነኚህ ብቻ አይደለም 7 ልጆቹን ነው የካደው 7 ምን እንዴ 3 ልጅ ብቻ ነበር እንዳለው የነገረ አዎ 7 ልጅ ነው ደብቀን ቁጭ ብለናልኛ 7 ልጅ ይዘን ቁጭ ብለናል ጭራሽ በሱ ብሶ እንደዚሁ ነው የተወለዱት እንደዚሁ እንዴት ልጅ ይወለዳል በቃ እስቲ እንደዚህ ውለዱ እስቲ እንደዚህ እንደሱ ውለዱ አሁንም እንደዚሁ የምትወልደው ሴት አምጣለት እሺ ወይ ጉድ 7 ልጅ በጣም ነው የሚገርመው እኔ ጭራሽ ለዛኛው ይከራከራል እንደለካ ለዛችኛው ገና ይከራከራል ለሰውየው ራሱ ጥፋተኛ አይደለም እኔ ምንም ማቆ ነገር እንኳን የለም አይልም ትክክል ነው ያደረገው ብሎ ለካለሱ እንዴ አየክ ተልኮ ነው መጀመሪያ ራሱ ይሄንን አድርግ ገብተህ እንደዚህ ገብተህ እንደዚህ ታደርጋለህ የሚለውን ነገር እኮ በስነ ስርዓት አውርተውት እኮ ነው እሱ እኮ ነው ወጥቶ በአደባባይ እንደዚህ ነው የሚወጣው እንደዚህ ነው አድርግ ብሎ ያለው የመከረ በመሐከላችን ያለው ሲጀመር ይሄ ሰውዬ ነው ይሄ እባብ ነው ጓደኛው ማለት ነው እንደዛ ይሄንን ሴታፕ ያስተካከለው እንደዚህ እንዲል ያደረገው ጓደኛው ነው ይሄው ጓደኛው ቮይሱን እኮ ልኬልሃለሁ ወይዛለትማ እኔ አይደለም ያንነ የተናገርኩት እኔ አይደለም በጭራሽ እኔ ያልተናገርኩት የተናገሩትን ፈልጊ እዛው ሂጂና በነጋ በጠባ ሁሌ በቃ እንደዚህ ያደረጉ ለምት ያለሽ እኔ አይደለም እንዴ እኔ ተናገር አልኩት ችግር የለውም ወንድምህ ነው አግዘው አንደኛ በብሔርም በምንም አንድ ናችሁ አግዘው ምንም ችግር የለውም እርዳው ግን በእውነቱ ብታደርገው ሐቁን ብትናገር ምን ችግር አለው እውነቱን ብትናገር ምን ችግር አለው ለምን እንደዚህ የምታደርገው እኔ ያልተናገርኩም እኔ አይደለም እኔ ፌስቡክ እና ቲክቶክ የለኝም ብሎ ሽምጥጥ አየክ ድምጹን ልክ የለሃለው ያ ድምጽ እንግዲህ ሁለቱም አንድ አይነት ካልሆኑ ሰው መፍረድ